ልብሽን የሰበረው ካዘን ማቅ አስለብሶ መስራሽን የሰጠው የትኛው ልጅሽ ነው? መምህሩ ነው? ዶክተሩ ነው? ትልቅ ማዕረግ ያለው ነርስ ኢንጂነሩ በመሰረትሽ የተማረ ነው? የትኛው ሊቃውንት ነው? ባለቅኔው? ጳጳሱ ነው? ሹፌሩ ነው ወይስ ደላ ነው? የትኛው? ገበሬው ወይስ ጠለኛ ነው? የትኛው ነው እናት? የትኛው ነው ሀዘንሽን ያበዛው? በልጆችሽ መሃል በሽታን የመዛው? ከአጥናፍ እስከ አጥናፍ በተንጣለለው በዛ ሰፊ እርሻ በልብሽ ውስጥ ባለው የትኛው ልጅሽ ነው ክፉ ዘር የዘራው? አንቺስ እናቴ ስለምን ዝም አልሽው? በለመለመው መሬትሽ ያን አረም ሲዘራው ኮትኩቶ ተንከባክቦ ሲያሳድገው ስለምን ዝም አልሽው? ከምሮ ሲወቃው እያወቅሽው እንደሚመርዘው ለምን ተውሽው? ያን መራራ ፍሬ በልቶ ሲያጣጥመው አቅሉን ሲያጣ ማንነቱን አንቺን ሲክድ አንድ እናቱን እንዴት ቻልሽው? የልጅን ሞት ጥፋቱን ጸጉርሽን ከራስሽ ላይ ላጭቶ ሲወስድ ጭር አድርጎ ወንድሞቹ ሊነዳበት በራሱ መንገድ ዓይንሽን ሲጎለጉል ላያይበት ያን ክፉ ዘር ተመኘበት። አፍንጫሽን ነቅሎ ላያሸትበት ያን መራራ ፍሬ ያለፈለፈበት። ከንፈርሽን ምላስሽን ወስዶ ጥዑም ዜማ ላያሰማበት ያን ክፉ አረም አኘከበት። መረዋ ድምፅሽን ወስዶ መልካምን ላይናገርበት ወንድሙን ሸነገለበት። ክንድሽን ቆርጦ ላይመጸውትበት ያን አረም ዘራበት። እግርሽን ወስዶ ወደ አንቺ ላይመጣበት ያን ፍሬ አበራየበት። መልካሙን ልብሽን አቆሽሾ ጽንፈትን መላበት። ልብሶችሽን አስወልቆ ከወንድሙ ተጣላበት። በመዳፍሽ ያን መራራ በጎረሰበት በጥፍሮችሽ ተደባልቆ ፋጨረበት። ያ በውስጡ የገባ መራራ ፍሬ ዘፈነለት። ያንቺን ደስታ ያንቺን ሰላም ስለነሳለት ያ ወንድሙ አወጨለት። አንዱ ልጅሽ ከሌላው ልጅሽ ሲጣላ ሌላው ልጅሽ ዳኛ ሆኖ እስኪ ሰምጡ ዝም አላቸው። በዘር ቀለም በጥላቻ ታፍኑ። ያ ልጅሽ ለእውቀት የተማረው በአንቺ ሲመራመር ቀለምሽን አጠፋው። በአብራኩ ንጹሕ ደም ፊትሽን አጠነው። ለማይሞላ ከእርሱ ለራቡ ማስታገሳሽ ስጋሽን ሲገምጠው እያየሽው ልጅ ነው ብለሽ አንቺን ተውሽ። ያ ክፉ አረም በደጃፍሽ የተዘራው ዛሬም የልጅ ልጆችሽን በላ። ትላንት ልጅሽን በላ። እርቃንሽን እንዳያይ ስራው አሳፍሮት አስደብቂው ነገር አካልሽን ቆራርቶት አታወሪውሳ አንደበትሽን ዘግቶት በምን አንደበቱ ምን ቃላት ሊገልጽለት ከተቆራረጠው ከአካልሽ ትራፊ ይመጣል ከአንቺ ፊት። የታል ልጅሽ ተንቆርጦ የወደቀው? የታል እግርሽ በልጅሽ እንደ ሕፃን የሚደኸው? የታል ዓይንሽ የተጎለጎለው? የታል ልብሽ የተቦጫጨቀው? ሁሉም የኔ እያለ ቆርጦ ወሰደው። የታል ቤትሽ በልጆችሽ የተዘጋው? ብሎት እንኳን መቅደስሽን ማረፊያሽን ቤትሽን ቢያገኘው የትኛው ነው የሚከፍተው? አራሹ ነው የተማረው? የደጅሽን ያን ክፉ አረም የትኛው ነው የሚያርመው? የትኛው ልጅሽ ነው እንባሽን የሚያብሰው? የአካልሽን ክፋይ ከሰሜን ከደቡብ ከምዕራብ ከምስራቅ ፈልጎ የሚያገኘው የትኛው ነው የሚቀድሰው? የትኛው ነው የሚቀድሰው ወይስ የሚተኩሰው? የተማረው ወይስ የሚያርሰው? የትኛው ነው ልብሶችሽን የሚሰፋው? አፈርሽን የሚባርከው ያን ጥሩ ዘር የሚዘራው የትኛው ነው?